ስኬታማ መሆን ሲጀምሩ ወዳጆቻችሁ ብቻ ሳይሆኑ ጠላቶቻችሁም እንደሚበዙ ያውቃሉ? አዎ፣ አንዳንድ ሰዎች ውድቀታችሁን ለማየት ይጠብቃሉ፣ አንዳንዶች ደግሞ ዝም ብለው ይመለከታሉ። ነገር ግን ጥቂቶች ብቻ ናቸው ለስኬታችሁ እውነተኛ ደስታ የሚሰማቸው። ተስፋዬ የመጀመሪያውን ትልቅ ኮንትራት ሲያሸንፍ በአካባቢው ያሉ የተደበቁ ጠላቶች በሙሉ ነቁ። ይህ ታሪክ ስለ ገንዘብ ብቻ አይደለም፤ ስለ ቅናት፣ ስለ ሴራ፣ ስለ አጋርነትና ስለ ስኬት ነው። ይህ ቪዲዮ በሕይወታችሁ ከማን ጋር መቆም እንዳለባችሁ ያስተምራችኋል። የሕይወት ጨዋታን ለማሸነፍ ከፈለጋችሁ እስከ መጨረሻው ተከታተሉ። ምክንያቱም የስኬት መንገድ ብቻውን አይኬድም። እንኳን ወደ ተስፋዬ ታሪክ ክፍል 5 በደህና መጣችሁ። በዛሬው ክፍል ስኬት እንዴት ቅናት እንደሚፈጥር፣ ጠላቶች እንዴት እንደሚተባበሩ፣ ብልህ ሰዎች እንዴት አጋር እንደሚፈጥሩና ስኬት በጥምረት እንዴት እንደሚመጣ እናያለን። ተስፋዬ አሁን ብቻውን አይደለም፣ ከቀበሮ የተማረውን የጥምረት ጥበብ ሲጠቀም ነው። ይህ ቪዲዮ በሕይወታችሁ ማንን ማመን፣ ከማን ጋር መቆም እና ስኬትን እንዴት መጠበቅ እንዳለባችሁ ያስተምራችኋል። ትዕይንት 1: የቅናት ወላፈን። በፊት በጭንቀት የሚታወቀው በመንገድ ላይ ብቻውን የሚሄደው ሕይወቱ ተበላሽቷል ተብሎ የተፈረደበት ወጣት ተስፋዬ አሁን ግን የከተማው መወያያ ርዕስ ሆኗል። ያ ተስፋ የቆረጠው እንዴት ተቀየረ? እንዴት ይህን ያህል ከፍ አለ? ከየት ነው ይህን ሁሉ ጥንካሬ ያገኘው? የሚሉ ጥያቄዎች በየቦታው ይሰማል። ነገር ግን ስኬት ሲመጣ ጭብጨባ ብቻ አያመጣም፣ ቅናትም ያስነሳል። አብርሃም ግን ይህን ዝም ብሎ ሊያይ አልፈለገም። አብርሃም ሌሎች 2 ባለሀብቶችን ሰብስቦ ተስፋዬን ከገበያ ለማስወጣት ሴራ ጀመረ። አብርሃም ለባለሀብቶቹ እንዲህ አላቸው፣ ተስፋዬ አሁን ካላቆምነው ነገ ሁላችንንም ይበልጠናል። ዛሬ ደንበኞቻችንን እየወሰደ ነው፣ ነገ ገበያውን በሙሉ ይቆጣጠራል። ከዚያ በኋላ 3ቱ በአንድነት ሴራ ማሴር ጀመሩ። አንዱ የተስፋዬን ደንበኞች በሐሰት መረጃ ማስፈራራት ጀመረ። ከእሱ ጋር ከሰራችሁ ትከስራላችሁ አለ። ሌላው ደግሞ ተስፋዬን ለማዳከም ዋጋ እየቀነሰ ገበያውን ማዛባት ጀመረ። ሦስተኛው ደግሞ ከአቅራቢዎች ጋር ተነጋግሮ ለተስፋዬ ዕቃ እንዳይሰጡ አስተባበረ። ከዚያ በኋላ ተስፋዬ ሕይወቱ እንደገና እየተጨናነቀ መጣ። ትናንት በፈገግታ የሚቀበሉት ሰዎች ዛሬ ስልኩን አያነሱም። ዕቃ የለም፣ በኋላ ይደውሉ፣ አሁን መስራት አንችልም የሚሉ መልሶች ብቻ ይሰማ ጀመር። ባንኮችም ብድር አንሰጥም አሉ። ተስፋዬ ዝም ብሎ ተቀምጦ አሰበ። በዚህ ቅጽበት በጫካ በነበረ ጊዜ ከቀበሮ የተማረው ትምህርት ትዝ አለው። ከዚያ ራሱን እንዲህ አለ፣ ጠላቶቼ ተተባበሩብኝ፣ እኔ ብቻዬን መቆም የለብኝም። አሁን የሚመጣው ክፍል የተስፋዬን ሕይወት ሙሉ በሙሉ የቀየረ ውሳኔ ነው። ብቻውን መቆም እንደማይችል ሲረዳ ከተማውን ያስገረመ ጥምረት ሊፈጥር ተነስቷል። ትዕይንት 2: የቀበሮው ሁለተኛ ትዝታ። ተስፋዬ በዚያ ምሽት ወደ ኋላ ተመልሶ በጫካ በነበረ ጊዜ ያየውን አስታወሰ። ቀበሮዎች በተለያየ ቦታ ተበትነው ነበር። እያንዳንዳቸው ብቻቸውን የሚንቀሳቀሱ ቢመስሉም አደጋ ሲመጣባቸው ግን ሁሉም ነገር ይቀየራል። አንዷ ቀበሮ ድምጿን ታሰማለች፣
እዚያ ሌሎቹ በአንድ ጊዜ የመጣውን አደጋ ያውቃሉ። አንዱ የሚያየውን ለሌላው ይነግራል፣ አንዱ የሚያውቀውን ለሁሉም ያካፍላል። በዚያ ቅጽበት ተስፋዬ አንድ ትልቅ እውነት ተረዳ። እስካሁን ሁሉንም ነገር ብቻዬን ለመስራት ሞክሬያለሁ፣ ግን ብቻዬን መቆም ጥንካሬ አይደለም። እውነተኛ ጥንካሬ ትክክለኛ ሰዎችን ከጎን በማቆም ነው። በሕይወት ውስጥ በራስ መተማመን ማለት ሁሉንም ብቻዬን አደርጋለሁ ማለት አይደለም። ይልቁንም ትክክለኛውን ሰው በትክክለኛው ቦታ በትክክለኛው ጊዜ ማግኘት ነው። ተስፋዬ በዚያ ምሽት አንድ ውሳኔ አደረገ። ከዛሬ ጀምሮ ብቻዬን አልዋጋም፣ የራሴን ጥምረት መፍጠር አለብኝ አለ። ትዕይንት 3 የስኬት ስትራቴጂ። በማግስቱ ተስፋዬ በአብርሃም ሴራ ጉዳት የደረሰባቸውን ትናንሽ ነጋዴዎች መፈለግ ጀመረ። አንዱ በዕዳ የተዘፈቀ፣ ሌላው ደንበኞቹን አጥቶ ተስፋ የቆረጠ፣ ሦስተኛው ደግሞ ንግዱን ለመዝጋት ጫፍ ላይ የደረሰ ነጋዴዎችን ሰበሰባቸው። ተስፋዬ በልበ ሙሉነት እንዲህ አላቸው፣ እያንዳንዳችን ብቻችንን ከሆንን በቀላሉ ያጠቁናል። ነገር ግን ከተባበርን ማንም በቀላሉ አይደፍረንም። እነሱ ከኛ የበለጠ ገንዘብ ቢኖራቸውም እኛ ደግሞ ከነሱ በበለጠ ድሎች ልንሆን ይገባል። እኛም የምናሸንፈው በትዕግስት፣ በእውቀት እና በእውነተኛ አገልግሎት ነው። በዚያን ቀን ተስፋዬ የንግድ ስትራቴጂ ብቻ አልፈጠረም፣ የአመለካከት ለውጥም ፈጠረ። ከዚያ በኋላ ሁሉም ስራቸውን በአዲስ መንገድ ጀመሩ። ሦስቱ ባለሀብቶች ዋጋ ሲቀንሱ፣ ተስፋዬና አጋሮቹ ግን ጥራትን አሻሻሉ። ሌሎች በሐሰት ሲያስተዋውቁ፣ እነሱ ግን በእውነተኛ አገልግሎት ስም ማትረፍ ጀመሩ። ቀስ በቀስ ሰዎች ልዩነቱን ማየት ጀመሩ። እነዚህ ሰዎች ለገንዘብ ብቻ አይሰሩም፣ ስራቸው እውነተኛ ነው የሚሉ ወሬዎችን በስፋት መስማት ጀመሩ። ከጥቂት ቀናት በኋላ አንድ ትልቅ የመንግስት ፕሮጀክት ወጣ። ይህ ፕሮጀክት ለሁሉም ትልቅ ዕድል የሚከፍት ነበር። ነገር ግን አብርሃም ይህን ዕድል ለመውሰድ ሁሉንም አደረገ። ጉቦ ሰጠ፣ ዘመዶቹን ተጠቀመ፣ በጀርባ ብዙ ድርጊቶችን ፈጸመ። ይህ ፕሮጀክት ለእኔ ሊሆን ይገባል ብሎም ሞከረ። ተስፋዬና አጋሮቹ ግን የተለየ መንገድ መረጡ። ሌሊት እስኪነጋ ድረስ ተቀምጠው ሰሩ። እያንዳንዱ ሰነድ በጥንቃቄ አዘጋጁ። እያንዳንዱ ዝርዝር በጥልቀት አጠኑ። እዚህ ጋር ነው ራስን ማሻሻል ውጤቱ የታየው። ተስፋዬ በጫካው የተማረው ትዕግስት አሁን እየረዳው ነበር። ሌሎች በፍጥነት ሲሮጡ፣ እሱ ግን በጥንቃቄ ይራመድ ነበር። ሌሎች አቋራጭ መንገድ ሲፈልጉ፣ እሱ ግን ትክክለኛው መንገድ መከተል መረጠ። በሕይወታችሁ ብቻችሁን ለመሮጥ አትሞክሩ። ፈጣን ልትሆኑ ትችላላችሁ፣ ግን ሩቅ አትጓዙም። ነገር ግን ጥምረት ስትፈጥሩ ታላቅ ነገር ትሰራላችሁ። ትዕይንት 4 የግል እድገትና ድል። አብርሃም ጨረታውን እንደሚያሸንፍ እርግጠኛ ሆኖ ነበር። ቀናት ካለፈ በኋላ የፕሮጀክቱ ውጤት ታወቀ። ተስፋዬና ጥምረቱ አሸነፉ። አብርሃም ግን ሽንፈቱን ሰምቶ በድንጋጤ ዝም ብሎ ቆመ። ፊቱ ተቀየረ፣ እጁ ተንቀጠቀጠ። እንዴት ሊሆን ይችላል ብሎ ጮኸ። ተስፋዬ ከዚያ በኋላ ለአብርሃም አንድ መልእክት ላከ። አንተ የምትመራው በሌሎች ውድቀት ነው፣ እኔ ግን በጋራ እድገት ነው የምመራው። ይህ ቃል በአብርሃም ልብ ውስጥ እንደ ቀስት ሆኖ ገባ። በዚህ ክፍል ተስፋዬ ገንዘብ ብቻ አላሸነፈም፣ ፍርሃቱን አሸነፈ፣ ብቸኝነቱን አሸነፈ፣ የቀድሞ ድክመቱን አሸነፈ።
ተስፋ አትቁረጥ የሚለው ቃል አሁን ለብዙዎች ተስፋ ሆነ። ተስፋዬ አሁን ራሱን ብቻ ሳይሆን ማህበረሰቡንም እየለወጠ ነው። በራስ መተማመኑ አሁን የተለየ ሆኗል። ከፍርሃት የጸዳ፣ በእውቀት የተመሰረተ፣ ሌሎችን የሚያበረታታ ጠንካራ ሰው ሆኗል። ማጠቃለያ። ውድ ተመልካቾች፣ ዛሬ ካየነው ታሪክ የምንማረው ትልቁ ቁም ነገር ምንድን ነው? ስኬት የሚገኘው በብልህነትና በአጋርነት ነው። ብቻችሁን ለመሮጥ አትሞክሩ። አብሯችሁ የምታድጉባቸውን ሰዎች ፈልጉ። ተስፋዬ አሁን ትልቅ ባለሀብት ሆኗል። አብርሃም ግን የመጨረሻውንና አደገኛውን ካርድ ሊመርጥ ተዘጋጅቷል። ይህ ግን የንግድ ጦርነት አይደለም። ተስፋዬ በሞትና በሕይወት መካከል የሚጥል ሴራ አስቧል። ተስፋዬ ከዚህ አደጋ ሊተርፍ ይችላል ወይንስ የገነባው ሁሉ በአንድ ጀንበር ይፈርሳል? ክፍል 6 እጅግ አስደሳችና ስሜት የሚነካ ይሆናል። ይህ ታሪክ ልባችሁን ከነካ አጋርነት የሚለውን ቃል ኮመንት ላይ ጻፉ። ቪዲዮውን ላይክ አድርጉ፣ ለወዳጆቻችሁ ሼር አድርጉ እና የተስፋዬን ቀጣይ ክፍል እንዳያመልጣችሁ ሰብስክራይብ ያድርጉ። ከዚህ በፊት የተላለፉትን የተስፋዬን ታሪክ ያላያችሁ ደግሞ በስክሪኑ መጨረሻ የሚታየውን በመጫን ይመልከቱ። በሚቀጥለው ክፍል እስክንገናኝ ድረስ ደህና ሰንብቱ።